ሰላም አለይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ናቸው? እኔ ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለሀገራችንን ሰላም ያድርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ለምታበረታቱኝ እህቶቼ በጣም ነው የማመሰግነው። አብሽሪ አይዞሽ ለምትሉኝ በጣም አመሰግናለሁ። ኖሮልኝ እና ባይቤ ዛሬ የሆነ ቪዲዮ አይቼ ዞር ስል ቴሌግራም ላይ በጣም ያሳዝናል። እህት ወንድሞቻችን የመለይ ያያችሁት ቪዲዮውን አይታችሁታል። ያላያችሁት ባታዩት ይሻላል። በጣም የሚያሳዝኑ ናቸው። አላህ ለዘመዶቻቸው ሰብሩን ይስጣቸው። እነሱንም አላህ ይዘንላቸው። እኛ በቃ በሀገርም ሆነን ስደትም ላይ ወጣቱ አለቀ። በጣም ያሳዝናሉ። አላህ ሁሉንም ነገር አስተካክሎ በሀገራችን ርዝቃችንን ይክፈትልን። አትንጡም ስንባል ያው አንሰማም። ይሄን እያየን ይሄን እየሰማን አሁን ላይ መቼም ሁሉም ሰው ሚዲያ ላይ ተጠቃሚ ነው። ሁሉንም ነገር ያያሉ። ግን ሄደን እንሞት ነው የሚሉት። በጣም ያሳዝናል። እኔ ሰኩኝ እስከ መፈጠር ድረስ የጠላው ቪዲዮ የትናንትናውን ቪዲዮ አይቼ ነው። የሰው ልጅ እንደዛ ከሰው ላይ ወረቀት ጠንካራ ነው ያልኩት። እነሱ እንደዛ ሰው ማንነታቸው ሬሳቸው ሳያስታውቅ እንደዚህ ከልብሳቸው ከኪሳቸው እያወጡ ወረቀት እንደዚህ ሲያሳዩ ማስታወቂያቸው ምናምን። እነሱ ግን ያው ሬሳቸው ማንነታቸው አያስታውቅም። ያው ግን ወረቀቱ እንዳለ ነው። ሱብሃንአላህ ባህር እየጎተቱ እንደዛ ሲያወጧቸው ማለት ነው። እና በጣም ነው የሚያሳዝነው ወላሂ። እንጃ ምን እንደምል አላውቅም። እና ባይቤስ ዱዓ አድርጉ። ሁሉንም ሰላም አድርጎ ሀገራችንንም ሰላም አድርጎ ጦርነት የሚባል አጥፍቶ ሰላም ሆኖ አለው። ሀዛ ገበሬውም ነጋዴውም በራሱ ስራ እየሰራ ሀገራችንን ሰላም ሆኖ በዛው በሀገራችን ዘመዶቻችን ጋር እናት አባቶቻችን ጋር ከዛው አላህ ሰላሙ ፈጥሮ በሀገራችን ርዝቃችንን ይክፈትልና ዱዓ አድርጉ እስኪ። እና በጣም ነው የሚያሳዝነው። እናት አባትም ልጅ ይደውላል እያለ እንደዚህ መርዶ ሲሰሙ በጣም ከባድ ነው። ብቻ አላህ ጽናቱን ይስጣቸው፣ ሰብሩን ይስጣቸው ነው የሚባለው። ምንም ማለት አይቻልም። አላህ ያመጣብንን ይሄን የባህር መንገድ ያለ ያዝጋልን። የመን የሚባል ሀገር ስንቱን ወጣት አሳጣን ነው ወላሂ። እና በጣም ያሳዝናሉ። አባዬ ቪዲዮውን ላይክ እያደረጋችሁ